እንኳን ደህና መጣችሁ ወደ ቻናላችን። ዛሬ በጥንታዊ ግብጽ ታሪክ ውስጥ በጣም አብዮታዊ አወዛጋቢ ዘመን እንነጋገራለን። የአክቲያን ቀዳማዊ ሲል የአምፒቴን አምስተኛው የገዛበት ዘመን በግሪካውያን አቆጣጠር በ1353 እስከ 1336 ዓመተ ምህረት የአማራን ዘመን ተብሎ ይታወቃል። አክያት ባለው የግብጽ ሃይማኖት ብዙ አመለካተው አቴን የፀሐይ ዲስክ እና እንደ አንድ ብቻ አምላክ አድርጎ የአዲስ ከተማ ገነባ። አክያት አማር ጥበብ ለወጠ፣ ካህናት ስልጣና አፈራረሰ። ይህ ዘመን የዓለም ታሪክ ውስጥ የመጀመሪያው አንድ አምልኮ ሞንቶስፒስ ሙከራ ተብሎ ይታያል። አክያታን ኢምፖቴን ሶስተኛው ልጅ ነበር። በግሪኮሪያን አቆጣጠር 1353 ዓመተ ምህረት ፈርዖን ሆኖ ቀደም ሲል ስሙ አምፒተን አምስተኛው በመጀመሪያ ዓመታት ባህላዊ ሃይማኖት ተከተለ። ግን በአምስተኛው ዓመተ ምህረት ግሪኮሪያን አቆጣጠር 1348 ዓመተ ምህረት ትልቅ ለውጥ ጀመረ። ስሙን ወደ ሀኬት አቴን የሚጠቀሙ ለወጠ። አሙኒ ሬን ዋና አምልኮ ቤተ መቅደሶች ያጠፋ፣ አቴንን እንደ አንድ ብቻ አምልክ አደረገ። ይህ የአሙኑ ካህናት ስልጣን አለፈረስ። ካህናት ሀብት መሬት ነበራቸው። አቴን የፀሐይ ዲስክ ነው። ይህ ህይወት የሚሰጥ የሚያበራ። አኪተን ራሱን እንደ ኢታን ብቻ መካከለኛ አደረገ። ሰዎች አቲተን በቀጥታ ይቀበሉ፣ በንጉስ ነገስት ብቻ። ሌሎች አምልኮት ተከለከሉ። አምኑን፣ አሪስ፣ አሲስ ወዘተ ቤተ መቅደሶች ተዘጉ። ሀብቶቹም ወደ አቴን ተላለፉ። ይህ የመጀመሪያው አምላክ ሃይማኖት ሙከራ ነው። አኪተን ስልጣን ለማጠናከር ተጠቅሟል። በስድስተኛው ዓመተ ምህረት ግሪኮሪያን አቆጣጠር በ1346 ዓመተ ምህረት ዋና ከተማዋን ከቲቢስ ወደ አዲስ ከተማ አስተላልፏል። አኪተን የአቴን አድማስ በናይል ዳርቻ ባዶ ቦታው ተገነባ። ቤተ መቅደሶች ክፍት ነበሩ። የፀሐይ ብርሃን፣ የንጉስ ቤተ መንግስት፣ የካህናት ቦታዎች፣ ከተሞች ለአቴን ብቻ ተዘጋጁ ነበር። ሌሎች አምልኮት የሉም። ይህ ከተማ ለ17 ዓመታት ብቻ ነበረ። ከዚህ በኋላ ፈርሷል። አማራን ጥበብ ከባህላዊ በጣም የተለየ ነበር። ሰዎች ረጅም አንገት፣ ረጅም እጅ፣ ትላልቅ ጆሮች፣ ተጨነቆ ፊታቸው አንድ ጊዜ እንደ በሽታ ይታያል። ንጉስ ነገስት እንደ ቤተሰብ ተሰርቶ ልጆቹ ይጫወታሉ፣ ይሰማሉ። አቴንዲስ ከጨረቆች እጆች ይለዩታል፣ ህይወት ይሰጣል። ባህላዊ ጥበብ ጠንካራ፣ ኃይለኛ ነበር። አማራን ደግሞ ተፈጥሯዊ ስሜት ነው። ታዋቂው ምሳሌ ኒፍሬት በ1912 ተገኝቷል። የዓለም ታላቅ ጥበብ አንዱ ነው። አኪተን በግሪኮሪያን አቆጣጠር በ1336 ዓመተ ምህረት ሲሞት ልጁ ቱታንካቲን ስልጣን ወሰደ። ባህላዊ ሃይማኖት ተመለሰ። አምራ ተፈረሰች፣ ስማቸውን ተዘረዘረ። ዳሚቶን ሚሞሪ አቴን ጊዜ ተወገደ። የቅርብ ጊዜ ግኝቶች 2005 የአመር መቃብሮች ጥንት የበሽታ ወረርሽኝ አልነበረም፣ ተፈርሳለች። በፖለቲካ ምክንያት ነው። ሰዎች በቀደም ተከተለ የበሽታ ማስረጃ የለም ይላሉ። የአማራን ዘመን አጭር ነበር፣ ግን ታሪኩ ለወጠ። የአንድ አምልክ ሃይማኖት መጀመር፣ የጥበብ እይታ፣ የንጉስ ስልጣን ማጠናከር እና የኢትዮጵያ ታሪክ ውስጥ ታላላቅ ለውጦች ነበረ። አኪቴን የድፍረት ምሳሌ ነው። ቪዲዮን ከወደዱት ላይክ፣ ሼር፣ ሰብስክራይብ ያደርጉ። ቀጣይ ስለ ቱምካም ወይም ራምሴ ሁለተኛው አስተያየት ይስጡ። አኪቴን በእውነቱ የመጀመሪያው ሙን ቴስት ነበረ ትላላችሁ? አስተያየታችሁ ስጡ። እግዚአብሔር ይባርክ።